በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበረከት ልጆች እንደምን ቆያችሁ? አሜን። የእግዚአብሔር ስሙ የተመሰገነና የተከበረ ይሁን። በዛሬው መርሃ ግብራችን ራሳችንን እንድንጠይቅና እንድንገመግም የሚያደርግ መልካም መልእክት ያለውን አስተማሪ ወግ ይዘንላችሁ መጥተናል። ፈጣሪ ሰሚ ልቦናን ያድለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ቆሻሻ አውጡ። ሰፈራችን በቆሻሻ ተበክሎ መጥፎ ሽታው መንደርተኛውን አያሳልፍም። ምክንያቱም ደግሞ የቆሸሸ መኪና ይመጣል ተብሎ በየመንገዱ የጣልነው ቆሻሻ ከጣለው ዝናብ ጋር በመበስበሱ ነበር። እጅግ የከፋው ነገር ቢኖር እኛ የጣልነው ቆሻሻ አካባቢውን በክሎ ከሽታው አልፎ በጉንፋን እየጨረሰ መሆኑ ነው። በድንገት የቆሻሻ መኪና ሰፈራችን ደረሰ። በቆሻሻ ያደፈ አሮጊት ቱታ የለበሱ ጥቁር ጫማ የተጫሙ ትልቁን የቆሻሻ ሹካ በትከሻቸው ላይ ያጋደሙ አዛውንት እየጮሁ ቆሻሻ አውጡ፣ ቆሻሻ አውጡ በማለት በጥሩምባቸው ትዕዛዝ ይሰጡ ጀመር። የመንደራችን ነዋሪዎች ጥሪውን እንደ ገደል ማሚቱ ላልሰሙት ያስተጋቡ ጀመር። የሰሙት ሰዎች ላይ እንደሚርመሰመሱ የጉንዳን መንጋዎች ከወዲያ ወዲህ ይርመሰመሱ ገቡ። ሰፈርተኛው ከዳር እስከ ዳር መንገዱን ሞልቶት የየግሉን ወሬ እያወራ ቆሻሻውን ይዞ ይጓዛል። ሽማግሌው ደግሞ እኛ የተጠየፍነውን ቆሻሻ ምንም ሳይጠየፉ በየመንገዱ ይጠርጋሉ። እንደገና ቆሻሻ አውጡ የሚለው አንደበታቸው አልተገታም ነበር። ከእነዚህ መንደርተኞች መካከል አንዷ እኔ ነበርኩኝ። ከሽማግሌው ጋር ተባብረን ቆሻሻውን ተገልባጭ መኪና ላይ ጫን ነው። አካባቢያችን ዳግም ላይ ቆሽሽ ዋስትና ባይኖረውም ከቆሻሻና ከመጥፎ ሽታ ጸዳ። እንዲህ ይጸዳል ብዬ ፈጽሞ አልጠበቅኩም ነበር። ስለደከመኝ ወደ ቤት ሄጄ ጋደም አልኩኝ። ከመቅጽበት ቆሻሻ አውጡ የሚለው አረፍተ ነገርና ይህን ድርጊት ከመስማት አልፌ ያዳመጥኩት። እኔ እንዳሸለበኝ የሰውነት ክፍሎቼ እኔን እንደ ቤተ ክርስቲያን፣ እነሱ ደግሞ እንደ ምዕመናን በማድረግ ቆሻሻ አውጡ የሚለውን ርዕስ መሰረት አድርገው ለካ ስብሰባ ጀምረዋል። የውይይቱ ሊቀመንበር አእምሮና ቃለ ጉባኤ ያዡ እጅ መድረክ ላይ ተሰይመዋል። በክርስቶስ አንድ አካል የሆናችሁ የጽድቅ የጦር ዕቃ ተብላችሁ የተሰየማችሁ አካላት እንደምን ቆያችሁ አለ አእምሮ። ሁሉም የሰውነት ክፍሎች ለውይይቱ መዘጋጀታቸውን ካረጋገጡ በኋላ እግዚአብሔር ይመስገን በሚል ምላሽ ከተሰበሰቡት አካላት አገኙ። አሜን፣ የተመሰገነ ይሁን። ዛሬ ሁላችንም የእግዚአብሔር ፍቃድ ሆኖ እዚህ የተሰበሰብነው ቅድም የሰማችሁትን ቆሻሻ አውጡ የሚለውን አዋጅ ወደ መንፈሳዊ አንድምታ ቀይረን ለሕይወታችን የሚጠቅመውን እንድንወያይ ነው። የኃይለ ቃሉ ፍቺና አምራሪያ ከምሳሌ ጋር በማዛመድ አስተያየት በመስጠት እንድትሳተፉ ጋብዛችኋለሁ ብለው የተሰበሰቡትን መቃኘት ጀመሩ። ከልብ ጎን የተቀመጠው ቀዩ መልከ መልካሙ ሳምባ እጅ አወጣ። እድሉ ስለተሰጠኝ አመሰግናለሁ። ቆሻሻ የሚለው ቃል ያደፈ ንጽህና የጎደለው የሚል ፍቺ ሲኖረው አውጡ የሚለው ቃል ደግሞ ከእናንተ አርቁ ማለት ነው ብሎ ተቀመጠ። ሊቀመንበሩም ቃለ ሕይወት ያሰማልን አሉ። ቀጣይ የተናገረው ኩላሊት ነበር። ሳምባ እንደተናገረው ቆሻሻ አውጡ የሚለው አዋጅ ሰሙ ያደፈውን ነገር አስወግዳችሁ ንጹህ ሁኑ ማለት ነው። ወርቁ ደግሞ ኃጢአታችሁን አምናችሁ ተጠይፋችሁ በንስሐ አስወግዱት ማለት ነው። ይህም እነ መጥምቀ መለኮት ቅዱስ ዮሐንስ የሰበኩትን ንስሐ ያመለክታል። እግዚአብሔር ይስጥልኝ ብሎ ሀሳቡን ቋጨ። ሊቀመንበሩም እያዳመጠ አንዳንዴ ደግሞ ሀሳቡን እየሰረቀ ውጪ የሚያየውን ልብ አስተዋለው። ልብስ ምን ስለዚህ ነገር ምን ትላለህ ብለው ጠየቁት። ኩላሊት የሰጠው ሀሳብ ላይ ለመጨመር የምፈልገው ነገር የንስሐ ትርጓሜ ነው። ንስሐ ማለት ላጠፋነው ጥፋት ይቅርታ መጠየቅ፣ ጥፋታችንን በአፍ ብቻ ሳይሆን በልብም አምኖ መቀበል ማለት ነው። ነገር ግን ለካህን መናዘዝ ብቻ ንስሐ ሊባል አይችልም አለ። ልብ ኮራጅ ነን ብሎ ሊቀመንበሩ ቀልቡ እዚህ መሆኑን አስተውለው መንግስተ ሰማያት ያዋርስልን ሲሉ ሁሉም አሜን ብለው በአንድነት ድምፅ ተናገሩ። ሊቀመንበሩ አእምሮ ስለ ፍቹ ይህን ያህል ካልን ስለ ተምሳሌትነቱ የምንታወሩት ነገር ካለ እስኪናንሳ በማለት አካላትን ጠየቁ። ጥግ ላይ ሲያዳምጥ የቆየው ቀጭኑ አንጀት እድሉ ስለተሰጠኝ አመሰግናለሁ። አባቶች ጠጅ በብርሌ ነገር በምሳሌ ብለው ያልገባንን በምሳሌ እንደሚያስረዱን ሁሉ ሲል ሁሉም ይስቃል። አሁን ምንድነው የሚያስቀው ነገር አለ አእምሮ ቆጣ ብሎ። አይ ክቡር ሰብሳቢ ጠጅ ስለሚወድ ስለ ጠጅ ማንሳቱ ነው ሁሉንም የሚያሳቀው አለ ጉበት ካፋቸው በመንጠቅ። ደግሞ አፋልኝ ብለህ ታወራለህ? ጠጅ የሚወደው እኔ ነኝ አንተ? አእምሮ እስኪ መስክሩ፣ የእርሶም ምክር አልሰማ ብሎ አይደል እንዴ በሽተኛ ሆኖ የቀረው አለ አንጀት በንዴት። ሁሉም በጭብጨባ ደገፉት። በቃችሁ፣ ይህ የቁም ነገር መድረክ እንጂ የመበሻሸቂያ ጊዜ አይደለም።
የሁሉንም ችግር እናንሳ ካልን ውለን እናድራለን። ሁላችንም የየራሳችን ችግር አለብን። ይህን ርዕስ ካነሳን ከዚህ ርዕስ ተነስተን እኛን ራሳችንን እንደምንገዛ ከማሰብ አኳያ ነው። አንጀት ቀጥል ብለው ኮስተር ሲሉ አንጀት ቀጠለ። ቆሻሻ አውጡ የሚለው ትእዛዝ ስንመለከት ቆሻሻ አውጡ ብሎ ጥሪውን ያሰማው ሰው የንስሐ አባት ምሳሌ ነው። እንዴት ቢሉ መንደርተኛው ቆሻሻውን ይዞ ከወጣ በኋላ ከእርሱ ጋር ተባብረው ነው ወደ ቆሻሻ መኪና የሚገለብጡት። ምዕመናን ኃጢአታቸውን ይዘው ወደ ካህን ይመጣሉ። ኃጢአታቸውም ይናዘዛሉ፣ በንስሐ ይነጻሉ። ከዚህ በኋላ ይህን ኃጢአት ላለመድገም ማድረግ ስላለባቸው ነገር በንስሐ አባታቸው አማካኝነት ይነገራቸዋል። ካህኑ የሰውን ኃጢአት ሳይጠየፉ ይመክራሉ፣ ንስሐም ይሰጣሉ። ስለዚህም የአዋጅ ነጋሪ በንስሐ አባት ይመሰላል። የሽማግሌውን ድምፅ የገደል ማሚቱ ይመስል የሚያስተጋቡ ሰዎች ደግሞ ምዕመናን ናቸው። ምዕመናን ቃለ እግዚአብሔርን ለመማር ወደ ቤተ ክርስቲያን በሚመጡበት ወቅት ንስሐ መግባት እንዳለባቸው ይማራሉ። ይህንንም ትምህርት ከራሳቸው አልፈው ለሌሎች ለሚያውቋቸው ሰዎች ኃጢአታቸውን እንዲናዘዙ ይናገራሉ። የተናገራቸውም ሰዎች ኃጢአታቸውን በንስሐ ለማስወገድ ከንስሐ አባት ዘንድ ይሄዳሉ። ስለዚህ መንደርተኞቹ የአጠቃላይ የምዕመናን ምሳሌ ናቸው ብሎ ተናገረ። ሊቀመንበሩ አእምሮም በንግግሩ ተደመው ሲያጨበጭቡ ሁሉንም አካላት አመስግነው ቃለ ጉባኤው ተነቦ ስብሰባው ተፈጸመ። እኔም ሶፋው ላይ እንዳሸልበኝ ነበርኩ። ድንገት የሆነ ሰው ነቅነቅ ሲያደርገኝ ባንኜ ምን እያልኩ ስንተባተብ ወንድሜ ነበር። ደንግጦ አይኔን ያየኛል። ወደ እውኑ ዓለም ስመጣ ታወቀኝ። ምንድን ያየሁት ብዬ ማሰላሰል ያስኩኝ። ያስተዋልኩትንና አሸልቦኝ ያየሁትን ነገር ለቤተሰቦቼ ነገርኳቸው። ከቤተሰቦቼ ጋር በጉዳዩ ላይ ከተወያየንበት በኋላ እግዚአብሔር ሊያስተምረን ፈልጎ ነው ብለው በማሰብ ከሁሉም ቤተሰቦቼ ጋር ንስሐ ለመግባት ቆርጠን ተነሳን። የአካባቢያችን ቆሻሻ ብቻ ሳይሆን የእኛም የቤተሰብ ነፍስ ሊጸዳ ነው። ግን ምን አስተዋልሽ ብትሉኝ እግዚአብሔር በአንድም ሆነ በሌላ መንገድ ያስተምራል ብዬ መልስላችኋለሁ። እናንተስ ምን አስተዋላችሁ? የተከበራችሁ የዞሲማስ ሚዲያ ቤተሰቦቻችን እስካሁን ስለተከታተላችሁን እያመሰገንን ይህን ወግ ትምህርት ካገኛችሁበትና ከወደዳችሁት ላይክ እና ሼር በማድረግ ለወዳጆቻችሁ ያድርሱ። ቀጣይ በሌሎች መንፈሳዊ ፕሮግራሞች እስከምንገናኝ ድረስ አምላክ እግዚአብሔር ልቦናችንን ወደ ንስሐ እንድናቀና መልካም ፍቃድ ይሁንልን። ወስብሐት ለእግዚአብሔር።